ሰላም የተከበራችሁ ቤተሰቦቼ በዛሬ ቪዲዮ ላይ ታምረኛ የሆነ ድንቅ መጠጥ ይዤላችሁ መጥቻለሁ። በተደጋጋሚ ሰውነታችሁ ለተለያየ ጤና ችግሮች የሚጋለጥባችሁ ሰዎች ለምሳሌ ያክል በቂ ቫይታሚኖችን፣ ጸረ ሙቀት አማቂ ንጥረ ነገሮችን፣ ሚነራሎችን ሰውነታችን ከምንመገባቸው ምግቦች ማግኘት ካለመቻል ጋር ከምትኖሩበት አካባቢ የአየር ለውጥ ጋር ተያይዞ ጤናማ የምግብ መፈጨት ስርዓት በሰውነታችን ውስጥ ካለመኖርና ከሌሎች ምክንያቶች ጋር ተያይዞ በተደጋጋሚ ለራስ ምታት፣ ለጀርባ ህመም፣ ለሆድ ህመም፣ እግር እጅና መገጣጠሚያ አካባቢ ለቁርጥማት ህመም የምትጋለጡ ሰዎች፣ ጤናማ የምግብ መፈጨት ስርዓት በሰውነታችሁ ውስጥ የሌለ ሰዎች፣ ቆዳ አካባቢና የተለያዩ ሰውነታችሁ ክፍል ላይ በቀላሉ አለርጂኮችና የተለያዩ ችግሮች ለሚያጠቃችሁ ሰዎች፣ ድካም ስሜት በተደጋጋሚ ለሚያስቸግራችሁ ሰዎች በዛሬ ቪዲዮ ላይ ይዤላችሁ የመጣሁት መጠጥ የበሽታን ስር ከውስጣችሁ ነቅሎ ሰውነታችሁን በሽታን የመከላከል አቅም ባላቸው ንጥረ ነገሮች አፍርሶ በመገንባት እፎይታን ይሰጣችኋል። እንዴት ይሄን ውጤታማ ስራ እንደሚሰራ ሳይንሳዊ በሆነ መንገድ ስናየው የምትረዱት የምትገነዘቡት ይሆናል። ቀጥታ ወደ ቪዲዮ ከመግባቴ በፊት ለቻናል አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ ብታደርጉ ከጎን ያለችውን የደውል ምልክት አንዴ ብትጫኑ ጠቃሚና ሳይንሳዊ መረጃዎችን ታገኙበታላችሁ። ቀጥታ ወደ ቪዲዮ እንሂድ። ይሄን መጠጥ ልዩ የሚያደርጉት ምክንያቶች ምንድናቸው? አንደኛ ከምንም አይነት ጎንዮሽ ጉዳት የጸዳ ነው። ሁለተኛ በቀላሉ የሚዘጋጅ መሆኑ ነው። ሶስተኛ ከአንድ ሳምንት በኋላ ሰውነታችሁ ላይ የሚታይ ለውጦችን እንድታዩ ማስቻሉ ነው። በተለይ ይሄን ውጤታማ ለውጥ ማየት እንድትችሉ በምን አይነት መልኩ መጠቀም እንዳለባችሁ አያይዤ ምነግራችሁ ይሆናል። መቼ፣ ስንት ሰዓት ላይ እንዴት መጠቀም አለባችሁ እናየዋለን። ከሚያስፈልጋችሁ ግብአቶች መካከል አንደኛው ኪውከምበር ነው። ኪውከምበር በውስጡ ከፍተኛ የሆነ የቫይታሚን ኤ፣ ቢ፣ ሲ እና ኬ ክምችት አለው። ከነዚህ በተጨማሪ ማግኒዥየም፣ ኮፐር እና ፖታሺየምንም በውስጡ ይዟል። እነዚህን ለሰውነታችን ገንቢና እንደ ሞተር የሚያገለግሉ ንጥረ ነገሮችን አከማችቶ መያዙ የሚከተሉትን ድንቅ ጥቅሞች ኪውከምበር እንዲሸከምና ስንመገበው ደግሞ ለሰውነታችን ሳይሰስት አሟጦ እንዲለግስ አድርገውታል። ለፀጉራችን፣ ጥፍራችንና ቆዳችን ጤንነት እጅግ አስፈላጊም ነው። ውስጡ ካለው የቫይታሚን ሲ፣ የቫይታሚን ኤ፣ ማግኒዥየም ክምችት ጋር ተያይዞ ለጠንካራ በሽታ የመከላከል አቅም ከተለያየ ምግቦች የምናገኛቸው የተለያዩ ንጥረ ነገሮች ተቀናጅተው መስራትና በሰውነታችን ውስጥ በበቂ ክምችት መኖር አስፈላጊ ነው። ግን ከአስፈላጊነት በላይ ሰውነታችን አጥብቆ በጉጉት ራሱን ከበሽታ ለመከላከል ከሚፈልጋቸው ንጥረ ነገሮች መካከል ቫይታሚን ሲ፣ ቫይታሚን ቢ፣ ቫይታሚን ዲ፣ ዚንክ እና ቫይታሚን ኢ ግንባር ቀደሞቹ ናቸው። ግንባር ቀደም ከሆኑት ከነዚህ ቫይታሚኖች አንጻር እንኳን ብናየው ቫይታሚን ቢ እና ቫይታሚን ሲ ሁለቱን በከፍተኛ ክምችት ኪውከምበር ውስጥ እናገኘዋለን። ያ ማለት ኪውከምበር በሰውነታችን ውስጥ ያለውን በሽታን የመከላከል አቅም ከፍ በማድረግ አያይዞ ደግሞ ለፀጉራችን፣ ለጥፍራችን፣ ለቆዳችን ማይናቅ ሚናን ይጫወታል። ሌላኛው የኪውከምበር አብዛኛው ክፍሉ ውሃ ነው። ንጥረ ነገሮችን በውስጡ አምቆ የያዘ ውሃ ማለት ነው። ያ ደግሞ እነዚህን ንጥረ ነገሮች ወደ ውስጣችን ከማስተላለፍ ባለፈ ወደ ውስጣችን ገብቶ ውስጣችንን የማጽዳት የማረስረስ ስራንም አያይዞ ይሰራል። ሰውነታችን ራሱን በውጤታማ መንገድ በጉበት፣ በኩላሊት፣ በትንሿ አንጀትና በሌሎችም የሰውነታችን ክፍሎች አማካኝነት እንዲያጸዳና ቆሻሻዎችን ከውስጣችን እንዲያጥብ በሰውነታችን ውስጥ በቂ ፈሳሽ መኖር ግዴታ ነው። መኪና ያለ ነዳጅ እንደማይንቀሳቀሰው ሰውነታችንም ያለ ውሃ እንዲሁ ነው። በሰውነታችን ስርዓት ውስጥ ካሉ ለጤናማ ማራኪ ቆዳ አስፈላጊ ከሆኑ ዋና ዋና ብለን ከምንጠራቸው ስርዓቶች መካከል ግንባር ቀደሙ በሰውነታችን ውስጥ ያለው ሰውነታችን ራሱን የሚያጸዳበት ስርዓትና ሂደት ነው። ይሄ ጥቂት ብለን ከምንጠራቸው የኪውከምበር ጥቅሞች መካከል ዋነኞቹ ናቸው። ቅድም ለዘረዘርናቸው በሽታዎችና ችግሮች በእንዲህ አይነት መንገድ ነው የሚፈታልን ኪውከምበር። ከዚህ ባለፈ ግን ብዙ ድንቅ ጥቅሞች አሉት።
ሁለተኛ የሚያስፈልገን ግብአት ዝንጅብል ነው። በተፈጥሮ በቀላሉ ከምናገኛቸው ኃይልን ከተሞሉ ድንቅ ስራን በሰውነታችን የመስራት አቅም ካላቸው ተክሎች መካከል ግንባር ቀደሙ ዝንጅብል ነው። ዝንጅብል በሰውነታችን ውስጥ ከገባ በኋላ ያለማንም ከልካይነት የሚከተሉትን ድንቅ ስራዎች ይሰራል። አንደኛ ከሰውነታችን ጤናማ ያልሆኑ ባክቴሪያዎችን ያስወግዳል። ለምሳሌ ያክል ከአፋችን፣ ከአንጀታችን፣ ሆዲቃ አካባቢ፣ ከሽንት ቧንቧ፣ ፊኛና ከሌሎችም የሰውነታችን ክፍሎች የማስወገድ ስራን ይሰራል። ለዛም ነው ዝንጅብል ለሆድ ህመም፣ ለጤናማ ምግብ መፈጨት፣ ለሽንት ቧንቧ ኢንፌክሽን እንዳንጠቃ የመከላከል ስራን የሚሰራው። ይህን አቅም ከሰጡት ውህዶች መካከል አልደሃይድ እና ኬቶን ብለን የምንጠራቸው ዘርፈ ብዙ ጥቅም ያላቸው ውህዶች ናቸው። እነዚህ ሁለት ውህዶች የሚከተሉት ተፈጥሯዊ ባህሪ ያላቸው፣ አንደኛ ጸረ ባክቴሪያል ባህሪ ያላቸው፣ ሁለተኛ እንደ ጸረ ሙቀት አማቂ ንጥረ ነገር ሆነው ያገለግላሉ። ሶስተኛ የጡንቻዎች እድገትን ያበረታታሉ። ሌላም ብዙ ጥቅሞች አላቸው። ለምሳሌ ያክል የአርትራይተስ ችግር ያለባቸው ሰዎች ዝንጅብልን በሚጠቀሙበት ጊዜ ከተፈጠረባቸው ጤና ችግር ጋር ተያይዞ የሚፈጠሩ የሚታዩ የህመም ስሜቶችን የማስታገስ አቅም ሳይቀር አለው። ከነዚህ ሁለት ውህዶች ጋር ተያይዞ ማለት ነው። ለምሳሌ ያክል የመገጣጠሚያ አካባቢ ህመም፣ ጡንቻ አካባቢ ህመምና መድከምን የማስታገስ አቅም አለው ዝንጅብል ከላይ በጠቀስናቸው ሁለቱ ውህዶች አማካኝነት። ሌላኛው የሚያስፈልገን ግብአት ሬድ ቤል ፔፐር ነው። በአማርኛው ቀይ የፈረንጅ ቃሪያ ብለን የምንጠራው ማለት ነው። እናንተ የሀበሻ ቃሪያ መጠቀም ትችላላችሁ። የማቃጠል ባህሪው የምትወዱትና ቃሪያ የሚመቻችሁ ከሆነ የሀበሻ ቃሪያ መጠቀም ትችላላችሁ። የማቃጠል ባህሪው የማትፈልጉ ከሆነ ግን ሬድ ቤል ፔፐር የፈረንጅ ቃሪያ ቀዩ የማቃጠል ባህሪ ብዙም የለውም፣ አያቃጥልም። እሱ መጠቀም ትችላላችሁ። እንደ አጠቃላይ ቃሪያዎች በውስጣቸው በቀን ሰውነታችን ሊያገኘው ከሚገባው የቫይታሚን ሲ መጠን መካከል አብዛኛውን በሚባል መልኩ ብቻውን በውስጡ ይዟል። ቫይታሚን ሲ ምን ያክል የበሽታ መከላከል አቅምን ከፍ እንደሚያደርግ አይተነዋል። ቫይታሚን ሲ ሌሎች ብዙ ድንቅ ጥቅሞች አሉት። ለቆዳችን፣ ለፀጉራችን፣ ለጥፍራችን፣ ለጉበታችን ሳይቀር በባለፈው አይተናል። ለአብዛኛዎቹ ቆዳ አካባቢና ፀጉር አካባቢ ለተፈጠሩ ችግሮች የጀርባ ምክንያት የቫይታሚን ሲ እጥረት ነው ብለናል። ሌላው የሚያስፈልገን አራተኛው ግብአት ሎሚ ነው። ሎሚ በውስጡ ልክ እንደ ቃሪያ ከፍተኛ ሆነ የቫይታሚን ሲ ይዘት አለው። በውስጡ የፋይበር መጠንም አለው። ለምግብ መፈጨት ችግር ሁነኛ መፍትሄ ከሆኑ ነገሮች መካከል ሎሚ ዋነኛው ነው። ሌላኛው የሚያስፈልገን አምስተኛው ግብአት አፕል ሳይደር ቪኒገር ነው። በአማርኛው ፖምኬሪን ኮምጣጤ ብለን የምንጠራው ማለት ነው። በባለፈው ስለ ፖምኬሪን ኮምጣጤ በደንብ አይተናል። ብዙ ጥቅሞች እንዳሉት ካየናቸው ነገሮች መካከል የጸረ ባክቴሪያ ባህሪ መኖሩና በውስጡ ከፍተኛ የአሲቲክ አሲድ ይዘት መኖሩ ነው። አሲቲክ አሲድ ብለን የምንጠራው በባለፈው እንዳየነው ከምንመገባቸው ምግቦች ሰውነታችን በቂ ንጥረ ነገሮችን ማስቀረትና ማግኘት እንዲችል የሚረዳ አሲድ ነው ብለናል። ሌሎች ብዙ ጥቅሞችም አሉት። የመጨረሻውና ስድስተኛው እርድ ነው። በነገራችን ላይ እርድ እጅግ በጣም ብዙ ጥቅሞች ነው ያሉት። ለምሳሌ ያክል አርትራይተስ ችግር ያለባቸው ሰዎች ሊያካትቱት አመጋገባቸው ላይ ሊያካትቱት ከሚገቡ በጣም አስፈላጊ ከሆኑ ቅመሞች መካከል ቱርመሪክ ወይም ደግሞ እርድ አንደኛውና ዋነኛው ነው። እንዴት አድርገን ነው እነዚህ መጠጦች ደባልቀን ማዘጋጀት ምንችለው? መቼና እንዴት ነው የምንጠቀመው? የሚያስፈልገን አንደኛ የታጠበ ንጹህ ግማሽ ኪዩከምበር፣ የአንድ ኪዩከምበር ግማሽ ያስፈልጋቸዋል። የታጠበ ግማሽ። አሁንም የላይኛውን መላጥ አያስፈልግም። ቅርፊቱን ሳትልጡት ኪዩከምበሩ እንዳለ ቆርጣችሁ ግማሹን አጥባችሁ የቆረጣችሁትን ግማሽ በትንሹ ማዘጋጀት፣ ለመፈጨት እንዲመች በትንሹ መቆራረጥ። ሁለተኛ የሚያስፈልጋችሁ ትንሽዬ ቃሪያ። አሁንም ብትጠቀሙን የምመክራችሁ ሬድ ቤል ፔፐር ነው። ለምንድነው? የማቃጠል ባህሪ ስለሌለው። ቀይ የፈረንጅ ቃሪያ አንድ የፈረንጅ ሙሉ ቃሪያ ሆኖ ግን ትንሽ ያለች በመጠናነስ ያለችዋን መጠቀም፣ ካልሆነ የሀበሻ መጠቀም ትችላላችሁ ማያቃጥላችሁና ማቃጠሉን የምትፈልጉ ከሆነ። ሌላኛው የሚያስፈልጋችሁ አንድ የሻይ ማንኪያ እርድ ያስፈልጋችኋል። ሌላ የሚያስፈልጋችሁ አንድ ትልቁ ማንኪያ የአፕል ሳይደር ቪኒገር ፈሳሽ ያስፈልጋችኋል። በመጨረሻ የሚያስፈልጋችሁ የአንድ ሎሚ ግማሽ ሆኖ የተጨመቀ ማለት ነው። እነዚህን በአንድ ላይ መፍጨት ነው። በአንድ ላይ ከፈጫችሁ በኋላ መጠኑ ሊሆን የሚችለው
ትንሽዬ ሻይ ብርጭቆ ነው የሚሆነው፣ ከዛ በላይ አይሆንም። የብርጭቆው ግማሽ ወይንም እንደ ብርጭቆአችሁ መጠን ሙሉ ሊሆን ይችላል፣ ግማሽ ሊሆን ይችላል፣ ከዛ በላይ አይሆንም። ይሄን እንዴት ነው የምታደርጉት? ጠዋት ላይ ቁርስ ከተመገባችሁ ከተወሰነ ሰዓት በኋላ መጠጣት ነው። በተለይ መጀመሪያ አካባቢ ላይ መጠጣት ስትጀምሩ ሰውነታችሁ ላይ ከፍተኛ ለውጥን በፍጥነት ለማየት ጠዋትና ማታ መጠቀም ያስፈልጋል። ጠዋት ላይ ከምግብ በኋላ ከተወሰነ ሰዓታት በኋላ መጠጣት፣ ማታ ላይ ከምግብ በኋላ ከመኝታችሁ ከተወሰነ ሰዓታት በፊት መጠጣት። ጠዋትና ማታ መጠቀም ትችላላችሁ። ካልሆነ ጠዋትና ከሰዓት ላይ መጠቀም ትችላላችሁ። ግን ጠዋትና ማታ በተጠቀሙ መልካም ነው። ይሄን የተጠቀማችሁ ሰውነታችሁ ላይ ከፍተኛ ለውጥን ማየት ስትጀምሩ በቀን አንድ ጊዜ ብቻ መጠቀም ትችላላችሁ። በእርግጠኝነት ከፍተኛ ለውጥን ታዩበታላችሁ። በዛሬ ቪዲዮ ላይ አንድ ጠቃሚ ምክር ሐሳብ እንዳገኛችሁበት ተስፋ አደርጋለሁ። ይሄን ቪዲዮ ለሌሎች እህቶች ሼር በማድረግ ለሌሎች ወንድሞች ሼር በማድረግ የበኩላችሁን እንድትወጡ በዚህ አጋጣሚ አበረታታችኋለሁ። መልካም ጊዜ ይሁንላችሁ ባይ